አንድ ሰው በራሱ ላይ ካተኮረ ዓለም ይለውጣል። ከሱ ወጥቶ ከሱ ውጭ ባለ ዓለም ላይ ካተኮረ ወደ ውስጥ እያነሰ ነው የሚሄደው። የሚያመካኙ ሰዎች፣ የሌሎችን ሰዎች ባህሪ የሚተቹ ሰዎች፣ የሚተቹት ነገር እውነት ሊሆን ይችላል፣ ግን ከነሱም ህይወት ውስጥ የሚተች በጣም ብዙ ነገር አለ። ሰዎች በራሳቸው ፓወር እነሱ ሊለውጡት በሚችሉት ነገር ላይ ሲያተኩሩ ኃይላቸው ተሰብስበው እዛ ላይ ያርፋል። የነሱና አጠገባቸው ያሉ ሰዎች ህይወት በሙሉ ይለወጣል። if you focus on something else ምን ይሆናል? ኃይላችን ከኛ ቁጥጥር ውጭ ባለ ነገር ላይ ስለባከነ የሌሎችን ሰዎች ተው፣ የግል ህይወታችንን ለመለወጥ ኃይል አይቀርልን። ምክንያቱም we are powerless። እንዲህ አይነት ሰዎች ምልክታቸው ምንድን? አማራሪ ናቸው፣ ሐሜተኛ ናቸው፣ ፈራጅ ናቸው። በየሄዱበት ቦታ ጣታቸው የሚጠቁመው ወደዛ። እንዲህ አይነት ሰዎች ለገዛ ራሳቸው ህይወት ኃላፊነት ስለማይወስዱ የባከኑ ሰዎች ናቸው። በቃ ሲምፕሊ ዲሲፔትድ ኢነርጂ ያላቸው ሰዎች ናቸው። በዚህ ምድር ላይ ምንም አይነት ኮንክሪት ነገር ማድረግ የማይችሉ ግን ለመተቸትና ሂስ ለማድረግ ብቻ የተፈጠሩ የሚመስሉ ሰዎች አሉ። ህይወታችሁንና የምትኖሩበትን ዓለም ህይወት መለወጥ ከፈለጋችሁ ፎከስ ኦን ዋት ዩቭ ጋት